ለማንም ለመጀመሪያው ሰውዬ ህክምና ሲከታተል ቆይቶ ህመሙ አገርሽቶበት ለሞተው ብቻ ነው ሁለተኛውስ ከአንድ መንደር ወደ ሌላ መንደር ሲተላለፍ ተባራሪ ጥይት አግኝቶት የሞተው ሞተ ይባላል በነጠላ አይባልም ተገደለ ነው የሚባለው በመሳሪያ ስለሆነ ሶስተኛው ደግሞ በሰራው ወንጀል ምክንያት በእንጨት ላይ እንዲሞት የተደረገው ምን ሆነ ይባላል ተሰቀለ ይባላል ሞት ቀትልና ሰልብ ትርጉማቸው እየተለያየ ነው ኢሳም ያለው ወየውመ አሙቱ ነው ያለው በመሞትበት ቀን አለ እንጂ በመሰቀልበት መቻል የእንግሊዝኛውን ትርጉም ብትመለከቱት አብደላህ ዩሱፍ አሊ ረሂመሁላህ ምን ይላል and the day I die በመሞትበትም ቀን አለ died crucified እና killed ትርጉማቸው አንድ ነው አይደለም ስቅለትን የሚወክለው crucified ነው በሰው ምክንያት ሰበብ ሆኖ መገደልን የሚያመላክተው ደግሞ killed ነው በህመምም ይሁን በሌላ መልኩ ደግሞ መሞትን የሚጠቁመው died የሚለው ቃል ነው ስለዚህ ኢሳ ወየውመ አሙቱ ወይም and the day I die ብሏልና ድርጊቱን ፓስት አድርገነው ሞቷል እንኳን ብለን ብንቀበል እንደማንኛውም ነብይ አጀሉ ደረሰና ምን ሆነ ሞተ ማለት ነው እንጂ ተሰቀለ የሚለውን አይጠቁም ተግባባን ቁርአን እንደፈለገ ቢጠመዘዝ በእነሱ ላይ ማስረጃ ይሆናል እንጂ ዘላለም ለነሱ ማስረጃ ሊሆናቸው አይችልም ግልጽ ነው ወንድሞቼ በዚህ መልኩ የቁርአኑን ሐሳብ ከተረዳን ወደ መጽሐፍ ቅዱስ ገብተን መጽሐፍ ቅዱስ በስቅለት ዙሪያ የሚናገረውን በጥያቄ መልክ እናቀርባለን ኢንሻአላህ የመጀመሪያው ጥያቄ በሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 42 ባለው ላይ ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ ይላል ደብረ ዘይት ስላችሁ እዚህ በናዝሬት መስፈር ማለት አይደለም እዛው እስራኤል ሀገር ውስጥ ያለች ከተማ ነች ደቀ መዛሙርቱም ደግሞ ተከተሉት ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ከነርሱም የድንጋይ ወሮራ የሚያህል ራቀ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ ነገር ግን የኔ ፍቃድ አይሁን ያንተ እንጂ ያለ ይጸልይ ነበር ይላል እዚህ ላይ ሁለት ጥያቄ ማንሳት ይቻላል አንደኛው ጥያቄ ኢሳ አለይሂ ሰላም እነሱ እንደሚሉት ለኛ ኃጢያት ለመሞት ወስኖ ወደኛ ከመጣ ለምንድነው ላለመሞት ዱዓ የሚያደርገው ብትፈቅድ ይህ ጽዋ ከኔ ውሰድ ነገር ግን ያንተ ይሁን የኔ ይሁን እያለ የሚጸልየው ለምንድነው የመጣው ለመሞት እስከሆነ ድረስ ማለት ነው ሌላው ሁለተኛው እዚሁ ላይ የሚነሳው ዱዓው ተቀባይነት አግኝቷል ወይስ አላገኘም ጳውሎስ ለዕብራውያን ሰዎች በላከው መልእክቱ በምዕራፍ 5 ቁጥር 7 ላይ ምን ይላል እርሱ በስጋው ወራት ከሞት ሊያድነው ወደሚችል ክብርቱ ጩኸትና ከእንባ ጋር ጸሎትንና መልጃን አቀረበ እግዚአብሔርንም ስለመፍራቱ ተሰማለት ይላል ላለመሞት ፈልጎ ወደ እግዚአብሔር ጸሎት ካቀረበ እግዚአብሔርም ጸሎቱን ከሰማው እንዴት ሆኖ ሞተ ማለት ይቻላል ስለዚህ አንደኛ ሞተ ከተባለ እንዴት ይሄ ሊሆን ቻለ ብለን ጥያቄ እናቀርባለን ማለት ነው ሌላው ሁለተኛው በዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ባለው ላይ ፈሪሳውያንም ህዝቡ ስለርሱ ሲያንጎራጉሩ የካህናት አለቆችም ሰሙ ስለዚህም ኢየሱስን ለማስያዝ ሎሌዎችን ላኩ ይላል ኢሳን አለይሂ ሰላም ለማስያዝ ወታደሮች ከተላኩ በኋላ ኢሳ አለይሂ ሰላም ምን ይላቸዋል በዚሁ ጥቅስ ላይ ጥቂትን ጊዜ ከናንተ ጋር ቆያለሁ ከዚያም ወደ ላከኝ እሄዳለሁ ትፈልጉኛላችሁ አታገኙኝም እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለት ኢየሱስን የሚፈልጉት ሊገሉት እሱ ግን ምን አላቸው አታገኙኝም ፈልገው ካላገኙት እሱ ወዳለበት መምጣት ካልቻሉ የታግኝተው ሰቀሉት ሌላው ሁለተኛው ጥያቄያችን ይሆናል ማለት ነው ሶስተኛው ተሰቅሏል የሚባል ከሆነ በስቅለት ዙሪያ ያሉ ታሪኮች እርስ በርስ መስማማት ስላለባቸው ከ3 ጀምሮ ያለውን በዛ መልክ ጥያቄ እናቀርባለን ማለት ነው በዮሐንስ ወንጌል ምዕራፍ 19 ቁጥር 17 ላይ ኢየሱስንም ይዘው ወሰዱት መስቀሉንም ተሸክመው በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ ወዴት ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ መስቀሉን ምን አድርጎ ተሸክሙ ስለዚህ በዚህ ጥቅስ መሰረት መስቀሉን ተሸከመው ማን ነው ኢየሱስ ራሱ ነው
ነገር ግን በማቴዎስ ወንጌል ምዕራፍ 27 ከቁጥር 32 እስከ 33 ባለው ላይ ሲወጡም ይላል ገና ከግቢ ሲወጡ ማለት ነው ስምዖን የተባለውን የቀሬናን ሰው አገኙ እርሱንም መስቀሉን ይሸከም ዘንድ አስገደዱት ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜ በዚያም ሰቀሉት ይላል ማን ተሸከመው ስምዖን እሱ ራሱ ተሸክመው ጎልጎታ ወደሚባለው ስፍራ ከወሰዱት በኋላ በዚያም ሰቀሉት ካለ ማንን ነው የሰቀሉት እንደገናስ መስቀል ተሸካሚው ማን ኢየሱስ ነው ወይስ ስምዖን ስቅለት ታሪካዊነታነት ካለው ለምንድነው በሐሳቡ መካከል ልዩነት የተፈጠረው ሌላው አራተኛው ደግሞ ስንት ሰዓት ተሰቀለ ማርቆስ በወንጌሉ ምዕራፍ 15 ከቁጥር 24 እስከ 25 ባለው ላይ ሰቀሉት ልብሱንም ማን እንዲወስድ እጣጥለው ተካፈሉ በሰቀሉትም ጊዜ 3 ሰዓት ነበር ይላል ስንት ሰዓት 3 ሰዓት ይሄን እንዳትረሱት በዮሐንስ ወንጌል ምዕራፍ 19 ከቁጥር 14 እስከ 16 ባለው ላይ ለፋሲካ የማዘጋጀት ቀን ነበር 6 ሰዓትም የሚያህል ነበር ይላል ስንት ሰዓት 6 ሰዓት አይሁድንም እነሆ ንጉሳችሁ አላቸው ጲላጦስ ወደ ኢየሱስ አመላክቶ እነርሱ ግን አስወግደው ስቀለው እያሉ ጮሁ ጲላጦስም ንጉሳችሁን ልስቀለውን አላቸው የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል በዚያን ጊዜ ስንት ሰዓት ላይ 6 ሰዓት ካለፈ በኋላ ማለት ማርቆስ 3 ሰዓት ካለ ዮሐንስ ከ6 ሰዓት በኋላ ካለ ስቅለት የትኛው ሰዓት ላይ ተከናወነ ሁለቱም አይሁዳዊ ናቸው አምስተኛው ጥያቄያችን ደግሞ በመስቀል ላይ ያለ የወይን ጠጅ አቅርበውለት ነበር እንደ መጽሐፍ ቅዱስ አተራረክ ይሄን የወይን ጠጅ ጠጥቶታል ወይስ አልጠጣውም ማርቆስ ምዕራፍ 15 ቁጥር 23 ላይ ምን ይላል ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጥቶት እርሱ ግን አልተቀበለም ይላል አይደለም ሊቀምሰው ወይ ሊጠጣው ይቅርና ምን አላረገው አልተቀበለው ማቴዎስ 27 ቁጥር 34 ላይ ግን ምንድነው የሚለው በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት ቀምሶም ሊጠጣው አልወደደም ይላል ምን አድርጎት ቀምሶት መጀመሪያው ላይ ግን ምን አላረገውም ይላል አልተቀበለውም ይላል ቀምሶታል ወይስ አልተቀበለም ሌላው ስድስተኛው ጥያቄያችን ደግሞ ከሱ ጋራ በቀኝና በግራ ሁለት ወንበዴዎች ተሰቅለው ነበር ይላል እነዚህ ሁለት ወንበዴዎች ኢሳን ምን ይሉት ነበር ማርቆስ ምዕራፍ 15 ቁጥር 32 ላይ ከእርሱም ጋራ የተሰቀሉት ይነቅፉት ነበር ይላል ሁለቱም ምን ያደርጉት ነበር ኢሳን ይሰድቡት ነበር ማለት ነው ግን ሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 41 ባለው ላይ ከተሰቀሉትም ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን ስላደረግነው የሚገባንን እንቀበላለን በእኛስ እውነተኛ ፍርድ ነው ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል ተሳዳቢውን ራሱ ማለት በመጀመሪያው ላይ ሁለቱም መሳደባቸውን ስናገኝ በዚህ በሉቃስ ወንጌል ዘገባ ግን ምንድነው የምንረዳው አንዱ ሲሰድበው ሌላኛው ግን እንደውም ሰዳቢውን እንደገሰጸው ሁለቱም ሰደቡት ወይስ አልሰደቡትም